Okay, guys, እንደምናችሁ in today's video we're gonna drop weekly analysis for the next week ማለት ነው። so በዚህ በቀጣዩ ሳምንት ከሰኞ ጀምሮ የሚኖረንን ባያዝ አሳያችኋለሁ ማለት ነው። so let's go to the chart ማለት ነው። so overall የነበረን ትሬንድ ቤሪሽ ነበረ። ባለፈው ሳምንት አሪፍ ትሬድ ይዘን ነበረ ወደ ሴል ማለት ነው። ከዛ በተጨማሪ ግን ይሄ ቤሪሽ ባያዛችንን የሚያጠናክርልን ተጨማሪው ነገር ምንድነው? ኦኬ የዛሬ አንድ ወር ከአንድ ሳምንት አካባቢ ይህንን ሲግኒፊካንት የሆነ ድሮፕ ተመልክተን ነበረ ወደ ሴል ሳይድ ማለት ነው። which is a correction, it could be a correction, definitely እንደዛ ነው የሚሆነው። ሴል የሚሆንበት ቻንስ ብዙም አይደለም ጎልድ ቤሲክሊ ግን ኮሬክሽን ነው። ምክንያቱም በጣም ራሊ እያደረገ ነበረ ማርኬቱ። ከጃንዋሪ ጀምሮ ያለው ማርኬት ብናየው በጣም ስትሮንግ የሆነ ቡሊሽ ሞመንተም ነበር የነበረን። ለዛ ኮሬክሽን ሊሆንም ይችላል ላይሆንም ይችላል። ግን ከረንትሊ ሾርት ተርም ባያዛችን ሴል ነው ወይም ቤሪሽ ነው ማለት ነው። ሶ ኦቨርኦል ኢንዲኬሽን አየን፣ ይሄኛውን ብሬክ አደረገልና ኢንዲኬሽን አየን፣ ኮሬክት ማድረግ ጀምሮ ነበረ። ከዛ በኋላ አሁን ደግሞ ኮንቲኒዩሽን እየቀጠለ ይሆናል እየቀጠለን ያለው ማለት ነው። ወደ ታች ወደ ሴል ሳይድ እየሄደ ነው ያለው ማለት ነው። ሶ አሁን ይሄ እዚህ ጋር ያለው ዴይሊ ባየራችን ነው፣ ባየር ዞናችን ነው። ሶ እሱ ጋር ባለፈው ሳምንት አርብ መጥቶ ሪጀክት አድርጎልን ነበር ማለት ነው። ከዛ አሁን ወደ 4 አወር ታይም ፍሬም እንሂድና ያለውን ነገር እኔ ኦኬ እና 4 አወር ታይም ላይ እንደሚታየው ክሊር የሆነ ቤሪሽ ትሬንድ ነበር የነበረን። እዚህ ጋር ሎወር ሃያችን አለ፣ ሎወር ሎ እዚህ ጋር አለ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ እንደ ሎወር ሃይ። ከዛ በኋላ አሁን ይህንን ብሬክ የማድረግ እድሉ ከፍ ያለ ነው ብዬ አስባለሁ። ወደ ቤሪሽ ሳይድ ያለኝ ባያዝ ይሄ ነው። እና ደግሞ አሁን ላይን ቻርት ተጠቅመን ብናይ ይሄኛው ስዊንግ ሎዋችን ነው። ሲ ሞር ላይን ቻርት እንደዚህ አይነት እንትኖች ማርካፕ ለማድረግ በጣም ያመች እንትን ያለው ክሊርሊ ይታየናል፣ ትሬንዱን አይደንቲፋይ ለማድረግ ማለት ነው። ሶ እዚህ ጋር ኦልሬዲ አዲስ ሌላ ኢንዲኬሽንም አይተናል ይሄኛው ማለት ነው። ይሄኛውን ሎወር ሃይ ብሬክ አድርጎልን ማርኬቱ አዲስ ኢንዲኬሽን አሳይቶናል። ሶ ዴፊኒትሊ ሞር ቤሪሽ የመሆን እድሉ ከፍ ያለ ነው። ሶ ሴል ፖዚሽን የምንከፍተው እንዴት ነው? ኔክስት ዊክ ከሰጠን ማርኬቱ ማለት ነው። ሶ ማርኬቱ መጀመሪያ የግድ ይሄኛውን 4 አወር ባየር ብሬክ ማድረግ አለበት። እሱን ብሬክ ካላደረገልን አንከፍትም ፖዚሽን ማለት ነው። መጀመሪያ እሱን ብሬክ ሲያደርግልን በትንሹ እንከፍታለን። ምክንያቱም እዚህ ጋር ሌላ ዴይሊ ሰፖርት ስላለ ማለት ነው። በደንብ ሪዚስት የሚያደርግልን በደንብ ጠንካራ ቦታ ስለሆነ ይሄኛው በትንሹ እንከፍታለን፣ ሪስካችንን ቀንሰን ማለት ነው። ይሄንን ብሬክ ሲያደርግልን እንደን አፍተር ይሄኛውን ብሬክ ሲያደርግልን እንደ አዲስ ኢንዲኬሽን ኮንሲደር እናደርግና ሪቴስት አድርጎ እንደዚህ ነው የሚሆነው ማለት ነው። ከዛ ይሄንን ሌሴ ወረደ እንበል፣ እንደዚህ እያለ ወረደ። ከዛ አዲስ ኢንዲኬሽን አሳየን አይደለ? ሶ ደ ሞመንት ይሄንን ሪትሬስ አድርጎ ከዛ በኋላ ብሬክ በሚያደርግበት ሰዓት እኛ እንገባለን ማለት ነው። ፖዚሽናችን ወደ ሴል ሳይድ ስቶፕ ሎሳችንን ስዊንግ ሎ ላይ እናደርጋለን። ከዛ በኋላ ታርጌታችንን ደግሞ ኦል ዘ ዌይ ዳውን ቱ 4300 ድረስ እናደርገዋለን ማለት ነው። 4380 ያደረኩበትን ምክንያት ላሳያችሁ። ይሄኛው ሎ ነው፣ በቃ ይሄኛው ሎ ሲግኒፊካንት የሆነ ሎ ነው እንደሚታየው ማለት ነው። በቃ ኢንዲኬሽን ያየንበት ሎ ስለሆነ በቃ ሞስት ላይክሊ አሁን ይሄንን ብሬክ ካደረገ መልሶ እዚህ ጋር የመምጣት እድሉ ከፍ ያለ ስለሆነ የፈጀውን ኒፍች እስከዚህ ድረስ ሆልድ እናደርጋለን ፖዚሽኑን ማለት ነው። ኦልራይት ሶሪ በጣም ቀጣዩ ደግሞ የሚሆነው ወደ ቡሊሽ ሳይድ ሊኖረን የሚችለውን ባያዝ የምናይበት እንትን ነው። ቡሊሽ ሊፈጠር ስለሚችል ማለት ነው። ሶ አሁን ደግሞ ወደ ቡሊሽ የሚኖረን ባያዝ ሊኖረን የሚችለው ምን አይነት ሲቹዌሽን ነው? ይሄኛው 4 አወር ሴለር አለ። ይሄኛው 4 አወር ሴለሩ ማርኬቱ ከዚህ ተነስቶ ብሬክ ሊያደርግ ይችላል፣ አይታወቅም የሚፈጠረው። ከዛ ይሄንን ብሬክ አደረገና አሪፍ ነው፣ አዲስ ኢንዲኬሽን አየ ማለት ነው።
ከዛ በኋላ ኮሬክት አድርጎ መልሶ ብሬክ ይሄንን ካደረገ ዴፊኒትሊ ሎንግ እንገባዋለን ማለት ነው። እዚህ ጋር ብሬክ እንዳደረገ ይሄኛውን ዞን ብሬክ እንዳደረገ ስቶፕ ሎሳችንን እዚህ ጋር እናደርጋለን። ከዛ በኋላ ታርጌታችንን ደግሞ እዚህኛው ሃይ ላይ እናደርጋለን ማለት ነው። ሶ ያለኝ ባያዝ ፎር ዲስ ዊክ ይህንን ይመስላል ማለት ነው። ሶ ክሊር ያልሆነ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ፕላስ ደግሞ ሼር ሰብስክራይብ እንድታደርጉልኝ እንድታበረታቱኝ እፈልጋለሁ። ሼር በማድረግ ሰብስክራይብ በማድረግ ፕላስ ደግሞ ትሬደሮች ካላችሁ እዚህ ጋር ማለት ኤክስፒሪየንስድ ናቸው የተሳሳትኩት ነገር ካለ የእናንተንም አይዲያ ሪፍሌክት እንድታደርጉ አበረታታችኋለሁ ማለት ነው። ሶ ለዛሬ ያለኝ ቪዲዮ ይህንን ይመስላል። ሀብ ጉድ ዋን። ይመቻችሁ።